ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ አንድ ተራ የእግር ኳስ ጨዋታ አይደለም። ትላንት በጃንዋሪ 4 ቀን 2026 በእንግሊዝ ሰማይ ስር ስለተከሰተው የኃይል ሚዛን መዛባትና በፈተና መሃል ስለሚወለድ አዲስ መሪነት ነው። እንግዲህ በትላንትናው ዕለት የተመለከትነው የማንቸስተር ሲቲ እና የቼልሲ ፍልሚያ አንድ ትልቅ እውነታን አጋልጦናል። መሪነት ወንበር ላይ መቀመጥ ብቻ ሳይሆን የተቀመጡበትን ወንበር ስለማስከበርም ጭምር እንደሆነ ሲቲዎች በገዛ ሜዳቸው ነጥብ ሲጥሉ ለንደን ላይ ያለው አርሰናል በ6 ነጥብ ልዩነት የሊጉን አናት በብቸኝነት ተቆጣጥሮታል። ምናልባት ይህ ውጤት ለፔፕ ጋርዲዮላ የንቃት ደውል፣ ለሚካኤል አርቴታ ደግሞ የምስራች እና ለቼልሲ በውጥረት መሃል የተገኘ የትንሳኤ ብርሃን፣ በአዲሱ ዓመት የተገኘ ምንም አሰልጣኝ በሌለበት መሪ በሌለበት የተገኘ የትንሳኤ ብርሃን ነው። እሺ እንግዲህ ቀጥታ ወደ ጨዋታው እናምራ። የማንቸስተር ሲቲ ስብስብ እንደ አንድ በሚገባ የታነጸ ግዙፍ መንግስት ነበር። ፔፕ ጋርዲዮላ ተጫዋቾቹን በ3-2-4-1 የታክቲክ ቅርጽ አሰልፎ ሜዳውን በቼልሲ ላይ ያጠበበው። እያንዳንዱ ተጫዋች እንደ ሰዓት ስራ ተገጣጥሞ ኳስን እንደ ማዕበል ወደ ቼልሲ ግብ ክልል ያወርዳት ነበር። ጨዋታውን እንደተመለከትነው በ42ኛው ደቂቃ ራይንደርስ ያስቆጠራት ግብ የአንድ የተደራጀ መሪነት ያለው ቡድንና የሥርዓት ውጤት ነበረች። ግቧ ስትቆጠር በስታዲየሙ የነበረው ስሜት ሲቲ አሁንም ንጉስ ነው የሚል ነበር። ነገር ግን ታሪክ ሁሉ ጊዜ የሚያስተምረን አንድ መራራ እውነት አለ። ትልልቅ መሪዎች የሚደምቁት በጠላቶቻቸው ጥንካሬ ሳይሆን በገዛ ራሳቸው ዝንጉነትና ስኬት ነው። ሲቲዎች ጨዋታውን መቆለፍ በሚገባቸው ሰዓት እድሎችን በቸልተኝነት ማባከን ጀመሩ። ይህም ለተቃዋሚው ቼልሲ የትንፋሽ ቀዳዳ ከፈተ። በሌላ በኩል ቼልሲን ብንመለከት የምናየው ሌላ ታሪክ ነው። ኤንዞ ማሬስካን በቅርቡ ያሰናበተው ይህ ቡድን በጊዜያዊ አሰልጣኝ የሚመራና በውስጣዊ ቀውሱ የታመሰ ክለብ ነው። ነገር ግን እውነተኛ መሪነት የሚለካው ሁሉም ነገር በተሟላበት ሰዓት ሳይሆን ሁሉም ነገር በጠፋበት ጨለማ ውስጥ ነው። ቼልሲዎች በኢትሃድ ያሳዩት ጽናት፣ የመሪነት መንፈስ ከግለሰቦች በላይ መሆኑን አሳይቷል። በሁለተኛው አጋማሽ የታየው ታክቲክ ለውጥና የተጫዋቾች አይበገሪነት ሲቲን ከመሪነት ወንበር ገፍትሮ አወረደው። ምናልባትም ይህን ጨዋታ ቢያሸንፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችል ነበር። በጨዋታው ላይ ሩበን ዲያስ በጉዳት መውጣቱ የሲቲን መከላከል ለጥቃት አጋለጠው። ይህ የሚያሳየን አንድ ነገር ነው። የአንድ መሪ ጥንካሬ የሚለካው እርሱ በሌለበት ሰዓት ቡድኑ የሚያሳዩ አቋም ነው። ሲቲዎች ዲያዝን ሲያጡ መሪነታቸው እንደ ሸክላ ተሰነጠቀ። እንግዲህ እንዳያችሁ ሩበን ዲያዝና ግቫርዲዮል በጉዳት በትናንትናው ጨዋታውን መቀጠል አልቻሉም ነበር። አሁን ደግሞ ወደ ታክቲክ ትንተናው ጠለቅ ብለን እንግባ። ቼልሲዎች በሁለተኛው አጋማሽ የወሰዱት እርምጃ እጅግ የሚደነቅ ነበር። አሰልጣኙ ቡድኑን ወደ 3-4-2-1 በመቀየር ፔድሮ ኔቶን እና ማሎ ጉስቶን በዊንግ ባክነት እንዲጫወቱ አደረገ። አሰልጣኙ ቡድኑን ወደ 3-4-2-1 በመቀየር ፔድሮ ኔቶን እና ማሎ ጉስቶን በዊንግ ባክነት እንዲጫወቱ አደረገ። ይህ ለውጥ ሲቲን መከላከል ላይ አጣብቅኝ ውስጥ ከተተው። ፔፕ ጋርዲዮላ ካያችሁ መስመር ላይ ሆኖ ሲቆጣ ነበር። በተደጋጋሚ የመስመር ተጫዋቾቹን ሲወቅስ ፔፕ ጋርዲዮላ በመስመር ተጫዋቾቹ ደስተኛ እንዳልነበረ እያየን ነበር። ምክንያቱም እያየ ያለው የ3 ነጥብ መጥፋት ብቻ ሳይሆን የሊጉ ዋንጫ ከእጁ እያመለጠችው መሆኑ ነው። እናም የመጨረሻው የ94ኛው ደቂቃ ድራማ ግን የዚህ ታሪክ ማሳረጊያ ነበር። ኤንዞ ፈርናንዴዝ ያንን ግብ ሲያስቆጥር ኢትሃድ በድንጋጤ ዝምታ ተዋጠ። ያቺ ግብ ቼልሲን ብቻ ሳይሆን አርሰናልንም ጭምር ያስፈነጠሰች ነበረች። ምናልባትም ከቼልሲ ደጋፊዎች በላይ የአርሰናል ደጋፊዎች በዛች ጎል እንደጨፈሩ ምንም ጥርጥር የለኝም። ሲቲ በተሰረከረከበት ጨዋታ በዚህ ጨዋታ ምክንያት አርሰናል አሁን ሊጉን በ48 ነጥብ በጠቅላላ በ6 ነጥብ ልዩነት እየመራ ይገኛል። እንግዲህ አርሰናል አሁን ላይ ሊግ ሊደርሺፕ ምን እንደሆነ እያሳየን ነው። መሪነት ማለት የሌሎችን ስህተት ተጠቅሞ የራስን ክብር ማጽናት ነው። አርሰናልም ያደረገው ይሄን ነው። ይህ የሲቲ መደናቀፍ በሊጉ አናት ላይ ትልቅ የቤት ስራ ጥሎ አልፏል።
ከሲቲ አፍ ዋንጫውን የሚበላ ቡድን ይፈጠር ይሆን ወይ እያልን ቆይተናል። ነገር ግን ዛሬ አርሰናል ያሳየው ጽናትና ወጥነት የሊጉን ንጉስ እየቀየረው ነው። መሪነት የአንድ ቀን ሩጫ ብቻ ሳይሆን የረጅም ርቀት ጉዞ ነው። በሊጉ መሪነት ሽኩቻ ውስጥ አሁን ትልቁ ጥያቄ ያለው በፔፕ ጋርዲዮላ እጅ ነው። መሪነት ከእጁ እያመለጠ መሆኑን ተረድቶ ራሱን ያክማል ወይስ በአርሰናል ጥራ ስር ተቀብሮ ይቆያል? እንግዲህ በሌላ በኩል ደግሞ በተለምዶ ቶፕ 6 የሚባሉ ክለቦችን ብንመለከትም ተመሳሳይ ትምህርት እናገኛለን። ሊቨርፑል ከፉልሃም፣ ዩናይትድ ከሊድስ፣ ቶተንሃም ከሰንደርላንድ በነበረው ጨዋታ ሶስቱም ቢግ 6 የሚባሉት ክለቦች በተለምዶ ነጥብ ሲጥሉ የምናየው አንድ ትልቅ እውነት አለ። በሊጉ አናት ላይ መቆየት የሚቻለው በጊዜያዊ ችሎታ ብቻ ሳይሆን በወጥ አቋም ነው። እነዚህ ቢግ 6 ክለቦች በአሁኑ ሰዓት ለአርሰናል ፈተና መሆን ሲገባቸው ራሳቸውን ከደረጃ ሰንጠረዥ ወገብ ከፍ ለማድረግ ጥረት እያደረጉ ይገኛል። የትላንቱ ሊቨርፑል ያሳየውን አቋም አይታችኋል። ሁልጊዜም ከአመት አመት ከፉልሃም ጋር በሚያደርገው ጨዋታ ድራማዊ ክስተቶች የተለመዱ ናቸው። ትላንትም የተደረገው ይሄ ነው። ሊቨርፑል ጋክፖ ባስቆጠራት 90+5 ላይ ባስቆጠራት ጎል 2-1 ቢመራም በሁለት ደቂቃ ልዩነት ከቦክስ ውጪ በተመታች ግሩም ኳስ 2-2 መሆን ይችላል። በሌላኛው በኩል ዩናይትድ ከሊድስ ይህን ጨዋታ ስናይ ዩናይትድም እንደዚሁ አሁንማ ሊቨርፑልና ዩናይትድ ሊቨርፑል ሲሸነፍ ዩናይትድ ይሸነፋል። ሊቨርፑል አቻ ሲወጣ ዩናይትድም አቻ ይወጣል። በቃ ተከታታይ ነገር ነው እያደረጉ ያሉት። ምናልባትም ሊቨርፑል ሲያሸንፍ ዩናይትድ የሚያሸንፍበት ጨዋታ ነው ስንመለከት የነበረው እስካሁን ጨዋታ። ቶተንሃም እንደተለመደው እየመራ ቆይቶ ከሰንደርላንድ ጋር አቻ ወጥቷል። እናም በተለምዶ ቢግ 6 የሚባሉት ክለቦች አርሰናልን በመፈተን ላይ ሳይሆኑ ራሳቸውን በመፈተን ላይ ናቸው። ወደ ሌላኛው ነጥብ እናምራ። የቼልሲው ኤንዞ ፈርናንዴዝ ከመረብ ያሳረፋት ያቺ ኳስ ለዓለም ያስተላለፈችው ሌላ መልእክት አለ። አትናቁን፣ ምንም ቢፈራረስብን የመነሳት አቅም አለን የሚል ነው። ይህ ለደጋፊዎቻቸው ትልቅ ተስፋ ነው። ለሲቲ ግን ውድቀት ነው። ሲቲን ኳሷን 70% ቢቆጣጠርም ቼልሲዎች ግን የልብ ትርታውን ተቆጣጥሮት ነበር። መሪነት ቁጥሮችን ስለመሰብሰብ ብቻ ሳይሆን ወሳኝ በሆነው ሰዓት ወሳኝ ውሳኔ ስለማሳለፍ ነው። ይህንን ባለፉት ዓመታት ተመልክተናል። በዘንድሮም ዓመት በትልቁ እየተመለከት ነው። ጋርዲዮላ ጨዋታውን መቆጣጠር ሲገባው ተጫዋቾቹ በሜዳ ላይ መሪ አጥተው ሲዋዥቁ ታይተዋል። ሩበን ዲያዝ የሌለበት ሲቲ ያለ ማሰሪያ እንደተፈታ ቁሳቁስ ሆነ። ታዲያ ከዚህ ሁሉ ምን እንማራለን? ዛሬ አርሰናል በ6 ነጥብ ልዩነት እየመራ መሆኑን ነው የሚያሳየው። በትክክለኛ አመራር ስር ያለ ቡድን እንዴት ውጤታማ እንደሚሆን ነው ያየነው። ሚካኤል አርቴታ የጋርዲዮላን ስህተቶች እያጠና የራሱን መዋቅር አጽንቷል። መሪነት ተማሪ መሆንንም ይጠይቃል። ተማሪው አርቴታ ዛሬ መምህሩ ጋርዲዮላን እያስጨነቀው ነው የሚገኘው። የጃንዋሪ 4ቱ ጨዋታ ያስተማረን ትልቁ ቁም ነገር መሪነት ስልጣን ሲኖርህ ብቻ ሳይሆን ያ ስልጣን አደጋ ላይ ሲወድቅ የምታሳየው ብቃት እንደሆነ ነው። እናም አሁን ላይ የሊጉ ሰንጠረዥ አዲስ መልክ ይዟል። አርሰናል ይህንን የ6 ነጥብ መሪነት እስከ መጨረሻው ያስጠብቃል ወይስ ሲቲ እንደተለመደው በአስገራሚ ሁኔታ ተመልሶ ይመጣል? ቼልሲስ በዚህ አዲስ የመሪነት መንፈስ ወዴት ያመራል? የእናንተን ግምት በኮሜንት አጋሩኝ። ውድ ተመልካቾች እግር ኳስን ብቻ ሳይሆን ህይወትንም እንደ መሪነት እንድትመለከቱ ተጋብዛችኋለሁ። ምክንያቱም በመጨረሻው ሰከንድ የምታስቆጥሯት ግብ የህይወታችሁን አቅጣጫ ልትቀይረው ትችላለችና። ስለተከታተላችሁኝ አመሰግናለሁ።